አንድ ቀላል መሳሪያን በመጠቀም ወጥ የሆኑ የኤአይ ካራክተር አኒሜሽን ቪዲዮዎችን በነፃ መስራት ትችላላችሁ። ውጤቱም ልክ እንደ እውነተኛው ነገር ነው የሚታየው። ይህ መሳሪያ ምንም አይነት የዋተርማርክ የሌላቸው ከፍተኛ ጥራት ያላቸውን ምስሎችና ቪዲዮዎችን ያመነጭላችኋል። አንድ የጽሑፍ ትዕዛዝ ብቻ ትጽፉለታላችሁ፣ እሱ ደግሞ እናንተ የምትፈልጉትን ትክክለኛ ምስል እስክታገኙ ድረስ ያልተገደቡ አማራጮችን አንዱ ከሌላው እያከታተለ ያወጣላችኋል። መሳሪያው ሁልጊዜ አንድ አይነት ካራክተር እንዲያወጣ የሚያስገድደው አንድ ዘዴ አለ። ምንም አይነት መደበላለቅ፣ የተበላሸ ፊት ወይም የማይመጣጠኑ ፍሬሞች አይኖሩም። ከመጀመሪያችን በፊት ውድ የቻናሌ ተከታታዮች ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ ስል በትህትና እጠይቃለሁ። የደውል ምልክቷን ተጫኑ። በዚህ አዲስ መረጃ በፍጹም አያመልጣችሁም። እንግዲያውስ ሳንዘገይ ወደ ጉዳዩ እንግባ። ግሮክ ኤአይ አስደናቂ ምስሎችን፣ ቪዲዮዎችን ለማምረት የሚረዳን አዲስ መሳሪያ ነው። ምንም እንኳን የነፃ አገልግሎቱ የተገደበ ቢሆንም አሁንም ጥቂት ቪዲዮዎችን በነፃ መስራት ትችላላችሁ። እና እነዚህ ሁሉ የአኒሜሽን ቪዲዮዎች የሰራሁት በዚሁ ነፃ አገልግሎት ነው። የተሻሻሉ ውጤቶችና አዳዲስ ሞዴሎች ከፈለጋችሁ ግን የክፍያ አገልግሎት መመዝገብ ትችላላችሁ። ከዚህ መሳሪያ የሚመረቱ ውጤቶች በጣም አስደናቂ ናቸው፣ ደግሞ ምንም የውሃ ምልክት የለባቸውም። አሁን ትዕዛዞቹን ፕሮምፕት ማዘጋጀት ወደ ቻት ጂፒቲ እንሄዳለን። ከዚህ ቻት ጂፒቲ ላይ ለዚህ ሀሳብ የሚሆን ሳቢ የሆነ የፒክሳር ስታይል 3D አኒሜሽን ታሪክ እንዲጽፍልኝ የጠየቅኩት። የታሪክ ሀሳባችሁን እዚህ ጋር ለጥፎ ፔስት ታደርጉታላችሁ። ቪዲዮ ርዝመት 60 ሰከንድ እንዳይበልጥ እርግጠኛ ሆኑ። በየ5 ሰከንዱ ጉጉት የሚፈጠሩ ነጥቦችን ጨምሩ። ታሪኩ 2 ካራክተሮች ብቻ መያዝ አለበት። ይህን ቁልፍ ተጫኑ። አሁን ሙሉውን የታሪክ ክፍሎች አገናኝተናል። በመቀጠል እያንዳንዱ ክፍል የሚሆኑ ትዕዛዞችን እንዲሰጠኝ ጠይቀዋለሁ። ይህም ክፍሎቹ በተቀላጠፈ ሁኔታ እንዲያያዛቸው ካራክተሮቹ ቪዲዮ ውስጥ ሁሉም አንድ አይነት እንዲሆኑ ይረዳናል ማለት ነው። በጥቂት ሰከንዶች ውስጥ ለእያንዳንዱ ክፍል ርዝመት ትዕዛዞችን አግኝተናል። እንግዲህ በመግለጫው ወይም ዲስክሪፕሽን ላይ የተሰጠውን ሊንክ በመጫን ቀጥታ ወደ ግሮክ ድረገጽ እንሄዳለን ማለት ነው። ኢሜይላችሁን በመጠቀም አካውንት ለመክፈት ሳይን አፕ የሚለውን ተጫኑ። ወደ መሳሪያው ዳሽቦርድ ትገባላችሁ። እዚህ ጋር ሌሎች ተጠቃሚዎች የሰሯቸው ውጤቶች ማየት ትችላላችሁ። ወደ ቻት ጂፒቲ ተመለሱና የመጀመሪያውን ክፍል ትዕዛዝ ኮፒ አድርጉት። መጀመሪያ ኢሜጅ ጀነሬሽን የሚለውን አማራጭ ምረጡ። የፈለጋችሁትን መጠን አስፔክት ሬሾ ምረጡ። የጽሁፍ ትዕዛዙን ወይም ፕሮንቱን እዚህ ጋር ስለጥፍታላችሁ። ከዚያም ጀነሬት የሚለውን ቁልፍ ተጫኑት። በጥቂት ደቂቃዎች ውስጥ በትዕዛዙ መሰረት ያልተገደቡ ምስሎችን ታገኛላችሁ ማለት ነው። ለመጀመሪያ ክፍል ይህንን ምስል እንምረጥ። ቪዲዮውን ለማምረት ይህንን ቁልፍ ተጫኑ። ቪዲዮ በጥቂት ደቂቃዎች ውስጥ ተዘጋጅቶ ይደርስላችኋል። እንደምትመለከቱት ቪዲዮ በአኒሜሽን ረገድ ድንቅ ነው። ድግግሙ የካራክተር መልክ አልተበላሸም። ለቀጣዩ ክፍል ሁለተኛው ትዕዛዝ ኮፒ ያደርጋለሁ ማለት ነው። የጽሁፉን ትዕዛዙ እዚህ ጋር ትለጥፉታላችሁ ወይም ፔስት ታደርጉታላችሁ። እንደገና የምስል አማራጩን መርጣችሁ ምስሉን ማምረት ትጀምራላችሁ ማለት ነው። እዚህ ጋር እንደምታዩት ሁለተኛው ክፍል የመጡት ምስሎች ከመጀመሪያው ፍጹም የተለዩ ናቸው። ካራክተሮቹ ሙሉ በሙሉ ተቀይረዋል። ይህንን ችግር ለመፍታት አንድ ቀላል መንገድ አለ። ወደ መጀመሪያው ቪዲዮ ተመለሱ። ተንሸራታችሁን ወደ መጨረሻው ፍሬም ውሰዱት። በራይት ክሊክ በማድረግ ቪዲዮውን ፍሬም ኮፒ አድርጉት። የቪዲዮ ፍሬሙን እዚህ ጋር ፔስት ታደርጉታላችሁ። ምስሉም ሆነ ቪዲዮ በራሱ ጊዜ ይመረታል ማለት ነው። አሁን ካራክተሩም ሆነ ሁኔታው ወጥ እንደሆነ በግልጽ ማየት ትችላላችሁ። የቀጣዩን ክፍል ትዕዛዝ ፔስት አድርገን ቪዲዮውን መፍጠር እንጀምራለን ማለት ነው። አሁንም ወጥ የሆነ ውጤት አግኝተናል። ሁሉም ዝርዝር ነገሮች ከቀደም ጋር ይመሳሰላሉ። ምስሉና ቪዲዮ በራሱ እንዳይሰራ ለማድረግ አንድ ፈጣን ዘዴ ላሳያችሁ። ይህንን ምልክት ተጫኑ። ወደ ሴቲንግ ሄዱና በታች በኩል ቢሄቨር የሚለውን ክፈቱት። ራሱ እንዲያመርት ለማቆም ይህንን አማራጭ አጥፎ ወይም ተርን ኦፍ የሚለውን ትነኩታላችሁ። አሁን የቀጣዩን ክፍል እናምረት። ወደ ቪዲዮ ማምረቻ ገጹ ተመለሱና የቅርብ ጊዜውን ቪዲዮ ትመርጣላችሁ። ተንሸራታችሁ ወደ ቪዲዮ መጨረሻ ላይ ትወስዱታላችሁ። የቪዲዮ ፍሬሚንግ ኮፒ አድርጋችሁ እዚህ ጋር ለጥፉት። የመጨረሻው ፍሬም ምስል ተዘጋጅቷል ማለት ነው። አሁን የቀጣዩን ክፍል ትዕዛዝ ኮፒ አድርጋችሁ እዚህ ጋር ወስዳችሁ ፔስት ትሉታላችሁ። ቪዲዮውን ለማምረት ይህንን ቁልፍ ተጫኑ። አሁን ቪዲዮአችን ደርሶልናል። የካራክተሩ ሁኔታ ድባብ ከቀድሞ ጋር አንድ አይነት ነው። እዚህ ጋር እንደምታዩት የካራክተራችን ልብስ እንኳን አልተቀየረም ማለት ነው።
ለሚቀጥለው ክፍል የጽሁፍ ትዕዛዙን እዚህ ጋር ፔስት ታደርጉታላችሁ። እንግዲህ ካራክተሩና ሁኔታው ወጥ የሆነበት ሌላ ቪዲዮ አግኝተናል ማለት ነው። ይህንን መንገድ በመከተል ወጥ የሆኑ ውጤቶችን ማግኘት ትችላላችሁ። ዋናው ነገር ደግሞ ግሮክ የተወሰነ የነፃ አገልግሎት ይሰጣችኋል። ስለዚህ ካራክተሩ ወጥ በመጠበቂያ ዘዴ ምን ይመስላችኋል? በአስተያየት መስጫው ላይ ያሳውቁኝ። ለዛሬ የነበረን ቪዲዮ ይህን ይመስላል። ይህንን ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። ስለተመለከታችሁኝ ያመሰግናሉ። በሚቀጥለው ቪዲዮ እንገናኝ።